ቅዱስ ጳውሎስ ዕብራዊ ስሙ ሳውል ሲሆን ትርጉሙም በልመና የተገኘ ማለት ነው። ሳውል የቂልቅያ አውራጃ በምትሆን ጠርሴስ በምትባል ከተማ ተወለደ። ጠርሴስ የሕግና የፍልስፍና ትምህርት ቤቶች ይገኙበት ነበረ። ሳውል ከእነዚህ ትምህርት ቤቶች የሚገኘውን ትምህርት ቀስሞ ነበረ። ቅዱስ ጳውሎስ ታላቅ አእምሮ፣ የማስተዋል ችሎታ የነበረውና ለትምህርትም ጥልቅ ፍላጎት ያለው ነበረ። ወላጆቹ በልጅነቱ ወደ ኢየሩሳሌም ወስደው ለታላቁ የሕግ መምህር ለገማልያል ሰጥተውት በአይሁድ አስተዳደግ ስርዓትም አሳድገውታል። አይሁድ ልጆቻቸውን ከትምህርት ጋር ዕደ ጥበብ ያስተምሩ እንደነበር ጳውሎስም ቀለም ትምህርቱ ጋር በተጓዳኝ ድንኳን መስራትም ስራ ተምሮ ነበረ። ውድ ኦርቶዶክሳውያን ለዚህ ኦርቶዶክሳዊ ቻናል ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ እንድትሆኑ አሳስባችኋለሁ። ክርስቲያኖችም እንግዲህ ከጳውሎስ ከአይሁድ ጥላቻ የተነሳ ከኢየሩሳሌም ወጥተው ወደ ልዩ ልዩ ከተሞችም ይሰደዱ ነበር። በእስጢፋኖስ ሞትም የተበተኑ ክርስቲያኖች ብዙዎቹን ሰዎች በማጥመቅ ክርስቲያኖች እያደረጉ መሆኑን ጳውሎስ ሲሰማ ክርስቲያኖች የሆኑትን ወንዶችም ሴቶችንም ለማሰር የሚያስችለውን ፈቃድ ወሰደ። ወደ ደማስቆ በር ሲያደርስም ድንገት ከሰማይ በወረደ መብረቅም ተመትቶ ወደ ደማስቆ ገብቶ 3 ቀን ምግብ ሳይበላ ውሃም ሳይጠጣ ቆይቶ ቁጥሩ ከ72 አርድእት የሆነው አናንያ አጠመቀው። በተጠመቀም ጊዜ ዓይኑ በራለት፣ ሚስጥር ተገለጠለት፣ መንፈስ ቅዱስም አደረበት። ሳይውል ሳያድርም አዲሱን ሃይማኖት ከማር ጀመረ። የጳውሎስን ክርስቲያን መሆን ብዙዎቹ ማጥመቁን የሰሙ አይሁድ አዝነውም በደማስቆ በር ሲጠብቁ፣ ክርስቲያኖች ግን በመስኮት በኩል በቅርጫት አድርገው አሾልከው ሰደውታል። ቅዱስ ጳውሎስ የሚሰብክባቸው ቦታዎች ሕዝብ በሚበዛባቸው የሚገኝባቸው ከተሞች ነበሩ። ከእነርሱም ኤፌሶን፣ አንጾኪያ፣ ተሰሎንቄ፣ ቆሮንቶስና አቴንስ፣ ሮም ይጠቀሳሉ። ሲያስተምርም እንግዲህ በምኩራብ አደባባይ በገበያ ነበረ። ቅዱስ ጳውሎስ በትምህርት አሳምኖ ያጠመቃቸው እጅግ ብዙ ነበሩ። በቃል ካስተማራቸው ይልቅ በመልእክቱ ያሳመናቸው ብዙ ናቸው። ቅዱስ ጳውሎስ ይህንን ሁሉ በእጁ የሰራ ራሱም ሰዎችንም ይረዳ እንደነበር እንጂ የሰዎችንም ገንዘብ ቀምቶም ወስዶም አያውቅም። ብዙ ጊዜ ታስሯል፣ ተደብድቧል፣ የተከሰሰም መከራ ተቀብሏል። የመልእክቱ እንግዲህ ጸሐፊው የዚህ ሁሉ ቅዱስ ጳውሎስ ነው። የጻፈበት ቦታም ቆሮንቶስ ነው። የጻፈበት ዘመንም ከ57 እስከ 58 ዓመተ ምህረት ባለው ጊዜ በሶስተኛው ጉዞ ወቅት ነው። በበዓለ ጴንጤቆስጤ ወደ ኢየሩሳሌም የሄዱ መንገደኞች የምስራቹን ወይም ደግሞ በኢየሩሳሌም የሆነውን ዜና ይዘው ወደ አገራቸው ተመልሰው ነበረ። በቅዱስ እስጢፋኖስ ሞት ከተበተኑት ክርስቲያኖች መካከል አንዳንዶቹ ወደ ሮም ሄደው ወንጌሉን ወይም ደግሞ የምስራቹን ሰብከው ነበረ። ከዚህ የመጀመሪያዎቹ የሮም ክርስቲያኖች መካከል ከሮም የተባረሩ አቂላና ጵርስቅላ የሚገኙ ሲሆን ቅዱስ ጳውሎስ በሁለተኛው ጉዞ በቆሮንቶስም አግኝተውታል። አቂላና ጵርስቅላ ቅዱስ ጳውሎስ ጋር ወደ ኤፌሶን ተጉዘው በዚያ ከሚገኙበት ጋር ስለ ቤተ ክርስቲያን አገልግሎት መስፋፋት የሚገባቸውን ሰርተው ወደ ሮም ተመልሰው በሮም የሚገኘውን ቤታቸውን ቤተ ክርስቲያንን መስርተዋል። በክርስቶስ ኢየሱስ አብረውኝ ለሚሰሩ ለጵርስቅላና ለአቂላ ሰላምታ አቀርቡልኝ። እነርሱ ስለ የነፍሳቸውን ለሞት አቀረቡ። የአሕዛብ ቤተ ክርስቲያናት ሁሉ የሚያመሰግኗቸው ናቸው እንጂ እኔ ብቻ አይደለሁም። በቤታቸውም ላለች ቤተ ክርስቲያን ሰላምታ አቀርቡልኝ አለ። በሮሜ ምዕራፍ 16 ላይ በቅዱስ ጳውሎስ ከቀረበው ሰላምታ እንደምንረዳው በሮም ክርስቲያኖች የሚገኙባቸው በርካታ አብያተ ክርስቲያናት የምዕመናኑም ቤት ነበሩ። ከእያንዳንዳቸውም ስም እንደምንረዳው እነዚህ ወደ ክርስትና የመጡ የሮም ሰዎች ከጥቂቶቹ በቀር ብዙዎቹ ከአሕዛብ ወገን የመጡ ነበሩ። ፍጹም እምነታቸው ታማኝነታቸውም ታውቆላቸው በሮም የነበሩ ክርስቲያኖች ስማቸው፣ ክብራቸው እጅግ የገነነ ሆኖላቸው ነበረ። ከዚህም የተነሳ ቅዱስ ጳውሎስ የሚበልጠውን የክርስትና በጎ ፍቅር ሊያሳድርባቸው ከእነርሱም ሕይወት በጎውን ሊቀስምና ወደ ስፔን በሚያደርገው ጉዞ ይረዱት ዘንድ አስቦ ብዙ ጊዜ ሊጎበኛቸው ፈቀደ። ይህ መልእክት ቅዱስ ጳውሎስ የላከበት ምክንያት በሮም ጥቂት ጊዜ ወንጌል ሊሰብክና በዚህም ወደ ስፔን ለመሻገር ቢያስብም ከአይሁድ ወገን የሆኑት መምህራን ያስፋፉት የነበረው ኑፋቄ በአንጾኪያ፣ በቆሮንቶስ፣ በገላትያ ያሉትን አብያተ ክርስቲያናት ከማወክ አልፎ ወደ ሮም መዛመቱ ነበረ። ይህንኑ ኑፋቄ ለማስወገድ ወደ ሮም ተጉዞ ደስ የሚያሰኝ ቆይታ ለማድረግም የእግዚአብሔርን ወንጌል ምንነት ገልጦ እውነተኛ ነገር ጻፈላቸው። በመልእክቱም የጌታቸውን ወንጌል አይሁድም ሆኑ አሕዛብ የሚጎላቸውን እውነት እንዴት አድርጎ እንደያዘና ይህ ወንጌል የነበረውን ሃይማኖት ክርስትና ያደረገ መሆኑን ገልጾላቸዋል። ይህ መልእክት በሮም ለነበረች ቤተ ክርስቲያን ጥንካሬ ከመስጠቱም በላይ ወንጌሉን በማጣመም ለሚተረጉሙም ሆነ ወንጌሉን በራሱ በቂ አይደለም ብለው ያመኑትን ለነበሩ ለአንዳንዶቹ የሚሆን ምላሽ የሰጠ ነው። መልእክቱ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ወንጌል ኃይል የሚያምኑትን እንዴትና ለምን እንደሚጠብቃቸው ይተነትናል። ሐዋርያው
እንዲሆንም ከእግዚአብሔር ስለተጠራ የኢየሱስ ክርስቶስ ሐዋርያ በማለት ስለ ራሱ ተናግሯል። ውድ ቤተሰቦች በምዕራፍ 2 እስክንገናኝ እስከዛው ሰላምታ ይድረሳችሁ በያላችሁበት ሁሉ። የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን። ለዚህ ኦርቶዶክሳዊ ቻናል ላይክ እና ሰብስክራይብ እንዲሁም ደግሞ ሸር በማድረግ ቤተሰብ እንድትሆኑ እያልኩ አሳስባችኋለሁ። ጥሩ ጊዜን ተመኘውላችሁ። Together we will prevail.